በዕለት ተዕለት እንቅስቃሴያችን አሁን የምነግራችሁ ነገሮች እናንተ ላይ ከተስተዋሉ ቆም ብላችሁ ልታስቡበት ይገባል ይላሉ የሕክምና ባለሙያዎች። በቀን ውስጥ ከ50 እስከ 100 የሚደርሱ የፀጉር ዘለላዎች መርገፍ የተለመደ ነው። ከዚያ በላይ ከረገፈ ግን ዋና ዋና ምክንያቶች አሉት። አንደኛው ከፍተኛ ጭንቀትና ህመም ሲሆን ከሌላው ጊዜ በጣም የበዛ ጭንቀት ካለ የፀጉር መነቃቀል ሊያመጣ ይችላል። ሁለተኛው ደግሞ በምግብ እጥረት ምክንያት የሚመጣ የፀጉር መነቃቀል ነው። ብዙዎቻችሁ ይህንን ላታስቡት ትችላላችሁ። ነገር ግን የደም ማነስ ካለ፣ ፕሮቲን በደንብ የማትመገቡ ከሆነ፣ የዚንክ እጥረት ካለ፣ የቫይታሚን ዲ እጥረት ካለ ያለምንም ጥርጥር የፀጉር መነቃቀል ያመጣል። ሌላውና ብዙዎቻችን የምንሳሳተው ደግሞ ፎሮፎርና የፈንገስ ኢንፌክሽን ሲኖሩ ነው። እነዚህ ነገሮች የፀጉርን ስረኛ ክፍል ስለሚጎዱና ቆዳን ስለሚያደርቁ ፀጉርን ያለ ርህራሄ እንዲነቀል ያደርጋሉ። ሌላው ደግሞ ቅባት ባለመቀባት ምክንያት የሚከሰት የራስ ቅል መድረቅ ነው። የፀጉር ቅባት በምትጠቀሙበት ጊዜ መቀባት ያለባችሁ